የእግር ኳስ ዓለምን በታዳጊነቱ እያወዛወዘ የሚገኘው አዳዲስ ታሪኮችን በየቀኑ እየጻፈ ያለው የባርሴሎና ኮከብ ላሚን ያማል ዛሬ ዓለም ስለ አስደናቂ ክህሎቱና ፍጥነቱ ያወራል። ነገር ግን ይህ ታዳጊ እዚህ ደረጃ ላይ ለመድረስ ያለፈበት ሕይወትና የቤተሰቦቹ ታሪክ እጅግ ልብ የሚነካ ነው። ገና በ16 እና 17 ዓመቱ የእግር ኳስ ንጉሥ ለመሆን የበቃበት ያልተሰማ ታሪክ እነሆ ወደ እናንተ የማደርሳችሁ ይሆናል። ላሚን ያማል የተወለደው እንደ አውሮፓውያን አቆጣጠር በ2007 በስፔን ካታሎኒያ ግዛት ውስጥ ነው። አባቱ ሙኒር ናስራዊ የሞሮኮ ተወላጅ ሲሆኑ እናቱ ሺላ ኢባና ደግሞ የኢኳቶሪያል ጊኒ ተወላጅ ናቸው። ያደገው ሮካፎንዳ በተባለችና በስደተኞች በተሞላች በጣም ድሃ መንደር ውስጥ ነበር። ላሚን ያማል ጎል ሲያስቆጥር በጣቶቹ 304 የሚል ምልክት የሚያሳየው ያደገበትን የዚሁ ድሃ መንደር የፖስታ ኮድ ለዓለም ለማሳወቅና ስፍሩን ለመደገፍ ነው። የላሚን ያማልን ልዩ የእግር ኳስ ተሰጥኦ ቀድሞ የተመለከተው ታዋቂው የባርሴሎና አካዳሚ ላማሲያ በ7 ዓመቱ አስመዘገበው። በታሪክ እንደ ሊዮኔል ሜሲ፣ አንድሬ ሺንስታና ዣቪ ያሉ ታላላቅ ተጫዋቾችን ባፈራው በዚህ አካዳሚ ውስጥ ያማል ልዩ ኮከብ ሆኖ ወጣ። በእድሜው ካሉ ልጆች ሁሉ በችሎታው እጅግ የላቀ ስለነበር ሁልጊዜም ከሱ ከፍ ያሉ ታላላቅ ልጆች ጋር እንዲጫወት ይደረግ ነበር። እንደ አውሮፓውያን አቆጣጠር በኤፕሪል 2023 ገና በ15 ዓመት ከ290 ቀኑ አሰልጣኝ ዣቪ ሄርናንዴዝ ለዋናው ቡድን እንዲጫወት እድል ሰጠው። ይህ ስኬት በባርሴሎና ታሪክ ውስጥ በዘመናዊ እግር ኳስ ጨዋታ ያደረገ ትንሹ ተጫዋች አደረገው። በስፔን ላሊጋ ትንሹ ጎል አስቆጣሪ፣ በሻምፒዮንስ ሊግ ታሪክ ትንሹ ተሰላፊ በመሆን ስሙን በታሪክ መዝገብ ላይ አኖረ። የላሚን ያማል ስም በመላው ዓለም ናኘው በጀርመን በተካሄደው የዩሮ 2024 ውድድር ላይ ነው። ገና የ16 ዓመት ታዳጊ ሆኖ የስፔን ብሔራዊ ቡድንን እየመራ ለዋንጫ አበቃ። በተለይም በግማሽ ፍጻሜው ላይ በፈረንሳይ መረብ ላይ ያገባት አስደናቂና ውብ ጎል እስካሁን ድረስ በአድናቂዎች ልብ ውስጥ ትታወሳለች። ውድድሩን በኮከብ ጎል አስቆጣሪነትና በከፍተኛ አሲስት በማጠናቀቅ የአውሮፓ ሻምፒዮን ሆነ። የላሚን ያማል ታሪክ የሚያሳየን እድሜ የስኬት ገደብ ሊሆን እንደማይችል ነው። ከድሃና ከተረሳ የስደተኞች መንደር ተነስቶ ዛሬ ባለም ውድ ከሆኑ እና ከሚደነቁ ተጫዋቾች ተርታ ተሰልፏል። ዋናው ቁልፍ ነገር የተሰጠንን ተሰጥኦ በትጋትና በትህትና ማሳደግ መቻል ነው። ይህ የላሚን ያማል አስደናቂ የህይወት ጉዞ ቪዲዮን ከወደዳችሁት ላይክ ማድረግና ቻናላችንን ሰብስክራይብ በማድረግ ለሌሎች እንዲደርስ ያደርጉ። በቀጣይ የትኛውን የእግር ኳስ ኮከብ ታሪክ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ ያጋሩን። ስላዳመጣችሁን እናመሰግናለን።